ሃሎ ሃሎ፣ ሰላም እንዴት ናችሁ? ሰላም ናችሁ? ሰናይት ኩኪንግ እባላለሁ። ላሳያችሁ ዛሬ ደግሞ የሰራሁትን ጠፍቻለሁ። በነገራችን ላይ እንት ደግሞ እንትን ነው አልጫ ነው የሰራሁት። ያው አልጫ ቅቅል ማለት ነው የሰራሁት። የበግ ቅቅል የሰራሁት ያው እንዴት እንደሚያምሩና ድንች ያለበት ትንሽ ቅቅል ነው። ክረምት አይደለም ያ ስለዚህ ለብርድ ለምንም ይሁን አሁን ጾምም ስለሚገባ በስበብ ነው። በጣም ነው የሚያምረው። የቅቅል የበግ ስጋ ማለት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ዶሮ ወጥ ሰርቻለሁ። ዶሮ ነው እዚህ ጋር የሚያምር ነው። ቆንጆ ዶሮ ወጥ ሰርቻለሁ። ማማ እንጀራም እዚህ ጋር ጋግሬያለሁ። ትንሽም እንጀራ ጋግሬያለሁ። ላሳያችሁ እንጀራው። በነገራችን ላይ እዚህ ተተኮሱ እንጀራ ትንሽ በልችልን ነው። የስንዴና የገብስ ነው። የወዙ እንዴት እንደሚያምሩት የነጩ ስንዴና የጥቁሩ ስንዴ ነው። ጥቁር ገብስ በሉት በቃ ይኸው በጣም ነው የሚያምረው። በመጥበሻ ነው የጋገርኩት። ያምራል እና በቃ ሳምንት ሙሉ ስራ ስለሆንኩኝ አንዳንዴ ከስራ መጥቼ ከሚደክመኝ ያው የተሰራውን ነገር እንበላለን ማለት ነው። እኔ ሌሎች እኮ ብዙ የማይበሉ እኔ ነኝ እንጂ እና እንደዚህ ነው። ያምራል። በጣም ነው የሚጣፍጥ። 2 ቀን ነው ያወቅኩት። ዶቄቱን በነገራችን ላይ አምሸዋለሁ፣ በመጥበሻ አምሸዋለሁ ሞቅ እስከሚል ድረስ። በቃ ልክ ስታምሱት እንፋሎት ይወጣዋል። እዚህ ሀገር ዝም ብሎ እርጥቡን ተጭዶ ምናምን እንትን ስለሚል ለዚያ ነው። እና ይሄ ዶሮ አለ እሰራለሁ። አብዛኛውን በጣም ነው የሚያምረው። በርበሬ ደግሞ እናቴ ናት የላከችልኝ እና በኢትዮጵያ በርበሬ ነው የሰራሁት። ዶሮ ደግሞ ምንድን ነው ለሱፕ የሚሆነ ዶሮ አለ ጠንካራ ማለት ነው ቢዮ እና እሱን ነው የሰራሁት። በጣም ያምራል። ይሄ ደግሞ ራሴ ወደ ገጠሮቹ ሄጄ ማለት ነው በመኪና ሄደን ያርዳሉ ገበሬዎቹ። እዚያ እንደምትፈልጉት አድርጋችሁ ታሳርዳላችሁ። ከዚያ ግንጥልጥል አድርገው ከታክቶት ወይም ቆራርጦት ከተባለ ቆራርጠው ምን ብለው ይሰጣሉ። ከዚያ ፍሪዘር ውስጥ ይገባል። በቃ በላል ማለት ነው። እንደዚያ ነው ያው በውጭ ያላችሁ አብዛኛውን ታውቃላችሁ። እና በጣም ይጣፍጣል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ፣ አበረታቱኝ። ምንም እንደውም የለኝ። አመሰግናለሁ። ሰላም ሁኑ። ሀገራችንን ሰላም ያርግልን። ሰላም እንሁን። አዲስ እንደመሆን መጠን ማውራትም አልችልበትም። እንግዲህ ያው ትረዳላችሁ እያስባለሁ። ሰላም ሁኑ። መልካም ምሽት። ቻው